እንግዲህ የፋኖ አደረጃጀት በጣም የተበታተነ እንደነበረ ይታወሳል። ያ ተሰብስቦ በመጨረሻም ሁለት ትልልቅ ድርጅቶች መፈጠራቸው ይታወቃል። እነዛ ሁለት ድርጅቶች ደግሞ ዛሬ ወደ አንድ መጥተዋል። በዛን ወቅት ላይ የተደረጉት መስዋዕትነቶች አገዛዙ ላይ ምን ያህል በትር እንዳሳረፉና አገዛዙን በምን ያህል ጭንቀት ውስጥና መዳከም ውስጥ እንደከተቱት የሚታወቅ ነው። ያንን በተመለከተ ከመግለጫው ላይ አንድ አንቀጽ አነባለሁ። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች ያገዛዙ የስልጣን ምንጭ ሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ መጀመሪያው ምዕራፍ በድል በመጠናቀቁ ያገዛዙ ሰራዊት በመፈራረሱ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርጓል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶችና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎች ነበሩ። እነዚህን ሁሉ ውስጣዊና ውጫዊ ችግሮችን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪቫን ተቆርጧል። ፋኖ አንድ ሆኗል። እንግዲህ ከመግለጫው ላይ ይህንን ነው ያገኘሁት። ትልቅ መልእክት ያስተላለፈ ትላንትን ያሳየም ዛሬ ደረሰበትን እድገትም ያመላከተ አንቀጽ ሆኖ ነው ያገኘሁት። በዚህ በአንድነት መስረታው ላይ አመራሮች ተመርጠዋል። የሥራ ኃላፊነት ተከፋፍለዋል። ከሁሉም የተካተቱበት ምደባ የተከናወነበት በሙሉ ፍቃደኝነት በሙሉ ፍላጎት የተከናወነ ምደባ እንደሆነ ነው የሰማነው። ፋኖ አንድ ሆኗል። የአማራ ህዝብ አንድ ሆኗል። ምን እንጠብቃለን? ከመግለጫውም ጋር እያያዝን የተወሰኑ ሐሳቦች እንለዋወጥ። እንደዚህ አንድ ሊሆኑ መንግስት በጣም ደከመ፣ በጣም ለፋ። ገንዘቡን፣ ጉልበቱን፣ ጦሩን ያጠቃላይ የኢትዮጵያን ክብር አዋርዶ ከፍተኛ መስዋዕትነት የከፈለው መንግስት ነው። እውነት ለመናገር አጠቃላይ የአገሪቱን በጀት ወደ ጦርነት መድቦ ድሮን ሳይቀር የአገሪቱን ከባድና ስትራቴጂክ የጦር መሳሪያዎች ወደ አማራ ክልል አስገብቶ በውር ድንብስ እየተኮሰ ህዝብን ነው ሲመታ የነበረው። የፋኖ ኃይሎችም አሁን እኮ ጨርሰው ተደራጅተው አመራር መርጠው ያለምንም ኮሽታ አመራር መርጠው መጡ። አመራሩ አንድ የሆነ ሰራዊት ደግሞ ምን ሊፈጥር እንደሚችል ደግሞ ምናልባትም በዚህ 1 ወርና 2 ወር ውስጥ መንግስት ይመለከታል፣ ያየዋል። ከ2 ወር በፊት ይሄ ውይይት አልቆ ተጠናቆ በዚህ ውይይት ውስጥ አስረስ ማረ እንደተናገረው ባለቀ ሰዓት አመራሮች አስወጥቶ ወደ መንግስት በማምጣት ያፈረሰ መስሎት ነበር። አሁንም ሁለተኛ ዙር ውይይት አድርገው ጫፍ ላይ ደርሰው መግለጫ ሊሰጡ ባሉበት ሰዓት እንግዲህ ለረጅም ጊዜ ሲታገል የነበረው ኮሎኔል ፋንታሁን ሙሀባ ከድርጅቱ በማምጣት ድርጅቱን ያፈረሰ መስሎት ነበረ። ነገር ግን ድርጅቱ በሁለት እግሩ የቆመ በአለት ላይ የተመሰረተ ከፍተኛ ዋጋ የተከፈለበት ትልቅ ዓላማ ያለው በምስራቅ አፍሪካ ተጽዕኖ ፈጣሪ ሊሆን የሚችል ድርጅት እንደሆነ ገና ከጅምሩ ይታወቃል። የተነሱበት ምክንያት ከባድ ነው። አገርን የሚያጠፋ ህዝብን የሚገድል አገርን የሚያዋርድ ስርዓት በኢትዮጵያ ላይ በአጋጣሚ ነክሶ የተቀመጠ ስርዓት ለማውደም እንጂ አገርን መልሶ ለመገንባት ያልታደለ ስርዓት በኢትዮጵያ ላይ ለረጅም ጊዜ መቆየት የለበትም በማለት ወደ ትግል ሲገቡ ምናልባትም ጠቅላይ ሚኒስትሩ እንደተናገረው በቁመ ጠብቀኝና በ30 እና በ10 በ5 ክላሽ የወጡ ኃይሎች ዛሬ አፍንጫውን እየተረገጠ ሲመታው እየተደናበረ በትናንትና ሁለት ሳህላ ሰይምት የሚባል ወረዳ ላይ የራሱን ሚኒሻ በአዳራሽ ተሰብስቦ ውይይት እያደረገ ለዘመቻ ስልጠና ተሰጧቸው ወደ ዘመቻ ሊሄዱ የነበሩ በመቶ የሚቆጠሩ የራሱ ሚኒሻዎችን በድሮውን መግደል የጀመረው እኮ ከፍተኛ ድንጋጤ ውስጥ ስለገባ ነው። ከእንግዲህ ስርዓት በፋኖ ፊት ቆሞ ሊዋጋ የሚችል ኃይል ሊሆን አይችልም። ፋኖች ከዚህ በፊትም በመካከላቸው በተፈጠረው ክፍተት ካልሆነ በስተቀር እርስ በርሳቸው አልፎ አልፎ ውጊያ በመፈጸሙ ሰራዊቱ ወጣቱ ወደ እነሱ እንዳይሄድ ወደ ትግል እንዳይገባ ያደረገበትን ምክንያት አሁን ቀርፈው አንዱ ነው በመምጣታቸው የአማራ ህዝብ ብቻ አይደለም፣ ምናልባትም በደቡብ በአርባ ምንጭ በሳውላ እስከ ኦሮሚያ ድንበር ጫፍ ድረስ የፋኖ ኃይሎች መቼ ይመጡልናል በሚል ተስፋ ከፍተኛ ፍላጎት ከነሱ ጋር አብሮ ለመታገል ከፍተኛ የሆነ ስሜት እንዳለ እኔ በራሴ ባደረኩት ጥናት አረጋግጫለሁ። ሰራዊቱ ፈርሷል። ከእንግዲህ በኋላ ኢትዮጵያ ሊታደጋት የሚችል ፋኖና ከፋኖ ዙሪያ የተሰባሰበ
የኢትዮጵያ ወጣቶች ናቸው በማለት ብዙ ኢትዮጵያውያን ተስፋ አድርገው የሚጠብቁት ድርጅት በመሆኑ ከእንግዲህ በኋላ ምናልባትም መንግስት ዛሬ ከፍተኛ ሽንፈት የደረሰበት ቀን ነውና በድፍረት ለማጥቃት ተንቀሳቅሶ የሚያጠቃበት ምክንያት ሊኖረው አይችልም። የፋኖ ኃይሎች ግን ምናልባት ሰራዊታቸውን በውዘዋል፣ ትጥቃቸውን ይዘዋል፣ ስልጠና ወስደዋል፣ ዲሲፕሊን ታጥቀዋል። ከእንግዲህ በኋላ ሲለማመዱት የነበረውን ነገር ከአማራ ክልል ወጣው ሌላውን ኢትዮጵያ ኃይሎች አንድ ላይ አሰባስበው ኢትዮጵያን ወደ ማዳን ሊመጡበት የሚችሉበት ጊዜ ሩቅ እንደማይሆንና በአጭር ጊዜ ስርዓት እንደሚያስወግዱት ነው የሚታየኝ። መሳይ እንግዲህ መግለጫው ለበርካታ አካላት ጥሪም የተደረገበት ነው፣ ለሰራዊቱ ለፋኖ ሰራዊት ማለት ነው። አሁን እንግዲህ አንድ ሆኗል። ከዚህ በኋላ የከሌ የዚህ የሚባል የለም። ፋኖ አንድ ሰራዊት አንድ እዝ ውስጥ ገብቶ ነው የሉና ተጋድሎውን የሚቀጥለው። ለዚህ ሰራዊት እንደዚሁ ጥሪ ተደርጓል። ለአማራ ህዝብ፣ ለኢትዮጵያ ህዝብ፣ ለዓለም አቀፉ ማህበረሰብ፣ በውጭ ለሚገኙ ኢትዮጵያውያን በሙሉ ከእንኳን ደስ አላችሁ መልካም ምኞት መግለጫ ጋር እንደዚሁ የተለያዩ መልእክቶች የተላለፉበት ነው። ሰሞኑን የአዲሱን የብሔራዊ ንቅናቄ አመራሮችን አግኝተን ስለተፈጠረው ንቅናቄ እንደዚሁም በቀጣይ ስለሚኖረው አጠቃላይ የትግል እንቅስቃሴ መግለጫ እንዲሰጡን ቃለ መጠይቅ እንዲሰጡን የምናደርግ ይሆናል። በመጨረሻ ምን ማለት ይቻላል? እንግዲህ አገዛዙ መንደር እንዲህ አይነቱ ነገር ትልቅ ድንጋጤ ሊፈጥር እንደሚችል ይታመናል። ፋኖ ከምንም በላይ ከመሳሪያም ከታጠቀው የተለያዩ መሳሪያ አይነቶች በላይ የሚበጀውን የሚያስፈልገውን ነው ዛሬ ታጠቀው። አንድነት ካለም ፋኖ ቀሪውን በቀላሉ ሊሻገረው እንደሚችል ምንም ጥርጥር የለውም። ያንን አንድነት ዛሬ አብስሯል። ምናልባት በአገዛዙ መንደር በተለየ ሁኔታ የተለያዩ ሐሰተኛ መረጃዎችን በማሰራጨት የሚከፋፍሉ አጀንዳዎችን በማምጣት አንዳንድ ግለሰቦች ቅር ያላቸው ካሉ እነሱን በመጠቀምና በተለያየ መንገድ ይሄ መጣውን አንድነት ለማጠልሸትና ሌላ ነገር እንዲመስል ለማድረግ መፍጨርጨራቸው አይቀርም። ችግር ያለበት ወንፊቱ አጣርቶ በመጨረሻም እስከ ቀራኒው እስከ ትግሉ መጨረሻ ድረስ የሚጓዘውን ይዞ ዛሬ ከመጨረሻ ውሳኔ ላይ ደርሷል። ከዚህ በኋላ የሚንጠባጠብ አይኖርም። ለማንኛውም ምን እንጠብቃለን? በግራ በቀኝ መሳይ ገንዘብ የሚያታልለው ተታሎ ይሄዳል። ከዚህ በፊትም ሄዷል። በታሪክም እንደዚህ አይነት ድርጊቶች ተፈጽመዋል። ስልጣን የሚፈልግ ሰው የብልጽግናን ስልጣን የሚፈልግ ሰው መምጣት ይችላል። አጠቃላይ የስርዓቱን ማታለያ መንገዶች ተጠቅሞ ስልጣን አላገኘሁም ብሎ አኩርፎም ወደ መንግስት ሊመጣ የሚችል ኃይል እንዳለም ይጠበቃል። ይሄ ነገር የተለመደ ነው። ከዚህ በፊትም በርካታ ጊዜ መንግስት ሰርጎ ገቦችን አስገብቶ ፋኖን ለመበተን ከፍተኛ ጥረት አድርጓል። አላፈረሳቸውም። ጉልበታቸው እየጠነከረ ልባቸው እየደነደነ ቁጥራቸው እየበዛ ገደልኳቸው ሲል በተንኳቸው ጠፉ ሲል እነሱ ግን ቁጥራቸው ከመብዛቱ በተጨማሪ ከሱ በላይ ምክንያት ይዘው አፍንጫው ስር ላይ እዚህ በደብረ ዘይትና በሞጆ በመታራ አፍንጫቸውን ድረስ እየመጡ የኃይሉን እየመቱት እንደነበረ ይታወቃል። በተበተነ ኃይል አሁን አንዱ ነው ምን ሊፈጽሙ እንደሚችሉ እንግዲህ የኢትዮጵያ የሚያየው ነገር ነው። አንድነት ኃይል ነው ይባላል እኮ። አንድ እስከሆኑ ድረስ ይሄ ስርዓት ከእንግዲህ በኋላ ሊቆይ የሚችል ስርዓት አይደለም። አሁን ያለ ለላ ኃይሉንም ይዤ ልዝመት ቢል አንድነቱ በራሱ በሰራዊቱ ላይ በመከላከያ ሰራዊቱ በአድማ ብተናው በሚኒሻው ላይ ከፍተኛ ፍርሃት ውስጥ ነው የሚገባው። ከዚህ በፊትም አንድ ባለመሆናቸው ምክንያት ነው እየሰረገ አንደኛውን ሌላ ነገር መልእክት እየላከ አንደኛውን ሌላ መልእክት እየላከ በመካከላቸው ክፍተት እንዲፈጠሩ እስከ ውጊያ እርስ በርሳቸው እስከ መዋጋት ደረጃ የደረሰበት አንደኛው ምክንያትም በውስጣቸው የነበሩ መረጃ በመስጠታቸው ነው። አሁን እሱ ጠርቷል። ያልጠራም ኃይል ካለ መምጣት ይችላል። ወደ ይሄ ትግል የህዝብ ትግል ነው። ለዛ ነው ከታች የጀመረው። ድርጅት ተመስርቶ ወደ ጦር ምልመላ አልተኬደም። አጠቃላይ የአማራ ክልል ህዝብ ልክ ቀፎ እንደተነካበት ንብ ከቀፎ ወጦ ነው ማጥቃት የጀመረው። አንተ በዚህ በኩል ሂድ፣ አንተ በዚህ በኩል ሳይባባል እያንዳንዱ በተወለደበት ወረዳ ላይ ትግል ጀምሮ ዛሬ ወደ አንድ ድርጅት መጥቷልና ይሄ አንድ ድርጅት ኃይል ስለሆነ ከእንግዲህ በኋላ መከላከያው ፊት ለፊት ቆሞ መዋጋት አይችልም። ከዚህ በፊትም እኮ በቃን እያለ ነው መከላከያው። በቃን፣ መሮናል፣ ሰልችቶናል፣ እያያዘ እየማረከ የሚለቀንን ፋኖን መግደል እንኳን ብንፈልግ አንችልም፣ አቅሙ ከባድ ነው እየተነገረን ያለው ደካሞች ናቸው 10-15 ነው የሚሆኑት ተብለን ስንሄድ እንኳን ከኛ በላይ ታጥቀው ከኛ በላይ ቁጥራቸው በዝቶ ከኛ በላይ ወታደራዊ ዕውቀት ያላቸው ወታደራዊ መኮንኖች የሚመሩት ኃይሉ ነው ስላገኘ ነው አልቻለም እያለ እየተናገረ ነው። በዚህ ሁኔታ ከእንግዲህ በኋላ ውጊያው አጭር ጊዜ ነው የሚፈጀው ማለት ይቻላል። ለዲያስፖራው እንኳን ደስ አላችሁ። ከእንግዲህ በኋላ ገንዘባችሁን፣ ሐሳባችሁን፣ ጉልበታችሁን በሙሉ ወደ አንድ ቋት አስገብታችሁ
ይሄ ትግል የአማራን ህዝብ ብቻ ሳይሆን የኢትዮጵያን ትግል የኢትዮጵያን ህዝብ ነጻነት የሚያበስር ትግል በመሆኑ እንኳን ደስ አላችሁ ማለት እፈልጋለሁ። ድጋፍ ስጡ። የኢትዮጵያ ህዝብም ቢሆን የፋኖ ኃይሎች እንቅስቃሴ በሚያደርጉበት አካባቢ ድጋፋችሁን አስፍታችሁ በትልቅ ተስፋ በአጭር ጊዜ ውስጥ ይህ ስርዓት እንዲወድቅ ለማድረግ አሁንም ድጋፋችሁን እንዳታቋርጡ። ትልቅ ተስፋ የሆነ ድርጅት ስለተፈጠረ ይሄን ድርጅት ከመደገፍ ወደ ኋላ እንዳትሉ ማለት ነው የምችለው። መሳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በይፋ መመስረቱን አስመልክተን ያዘጋጀነው ልዩ ጥንቅር ነው። ቀደም ሲል እንዳልኩት አመራሮቹን አግኝተን የምናቀርባቸው ይሆናል። ይሄ ዕለት ታሪካዊ ሆኖ ተመዝግቧል። በድጋሚ ለዚህ አንድነት መምጣት አስተዋጽኦ ያደረጉ በቅርበትም የምናቃቸው ነገ ከነገ ወዲያ ታሪካቸው በይፋ በስፋት በዝርዝር የሚገለጽ ይሆናል። እነሱንም ጭምር ምስጋና ሊቀርብላቸው የሚገባ ጉዳይ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።